የምትባይ ጓጓና ውጪ፣ በቃ ከአብረሽና ከሩታ ህይወት ውጪ፣ በቃ ውጪ። እንደ ሽሮ ዝም ብለሽ አትጓጊ። ልጁ ላይ እንዴ ምን ነው ዝም ስልሽ እውነት መሰለሽ? ይሄ በቃ ልጄን ማሳደግ ፈልጋለሁ ብሏ ልጁን ያሳድግ ከሚስቱ ጋር ሆኖ። አሁን በፊት እብድ ተጫውታ አልፈልግም ብለው ነበር። አሁን ደግሞ ጸበል ተጠምቃ ተሽሟት ወደ ባሏ ተመልሳለች። ስለዚህ ተያቸው፣ ፈታ ይበሉበት፣ ናይፋቸውን ይቅጩ። እድሜና ውጭ ከማናቸው በቃ የሰው ባንዴ ሙጭጭ አትበይ። ሙጭጭ ማለት ጥሩ አይደለም። ሙጭጭ አትበይ። ውጭ ከመሀላቸው ማስትሽ እውነት መሰለሽ? እንደ ኤርሜና ስነረ ተባለ እንዲ ውጭ እንዴ በቃ አይፈልግሽም። አብርሽ ሩታ ተመልሳ እንዲ ስታጫወተው ደግሞ ታነሽዋለሽ አንቺ። አሁን በቃ እሷን ስተዋለች፣ አንቺ ደግሞ ውጭ ይመታል። ጎሽ እሙዬ እንኳንም ወደ ልቦናሽን ተመለሽ። ማን መለሰሽ ይሆን? ባይሆን ሩታ ሳትሆን ጸበል የተጠመቀችው ጸበል ተጠምቀሽ አንቺ ነሽ እንግዲህ ከእንደዚህ አይነት ዝሙት ከማበረታታት የወጣሽው ማለት ነው። ለማንኛውም ስለተመለሽ እናመሰግናለን። ነገር ግን ደግሞ የአንቺ ጉዳይ እኮ አያስተማምንም። ዛሬ እንደዚህ ያልሽ እንጂ ነገ ደግሞ ሌላ ሀሳብ ይዘሽ ነው የምትመጪው ማለት ነው። ለማንኛውም ይመችሽ። አንቺ ጥሩ ነገር ስታወሪ እኛም ጥሩ ነገር እናወራለን ማለት ነው። ለአንቺ የምንመልሰው ነገር ጥሩ ነገር ይሆናል። ቤተሰብ እንግዲህ እሙ ተመልሳለች። ሄርሜና ውጭ እያለቻት ነው ያለችው ማለት ነው። አትጓጉ፣ እንደ ሽሮ አትጓጉ እያለች ትገኛለች ማለት ነው። ለማንኛውም ቤተሰብ እንዴት ናችሁ? ደህና ናችሁ? ወይን ያለው አልሐምዱሊላ በጣም ደህና ነኝ ውዶችዬ። እንግዲህ ዛሬ ቪዲዮም አልሰራሁላችሁ ማለት ነው። ሁላችሁንም እንደው አድርጉልኝ፣ ወላሂ በጣም አሞኛል ማለት ነው። ጉንፋን ተባለ እንጂ በጉንፋን ስም ሌላ ነገር ሳይመጣ ሳይከሰት አይቀርም እኔ ጋ ማለት ነው። እና እንደው አድርጉልኝ፣ ትንሽ ስላመመኝ ነው ዛሬም ቪዲዮ ያልሰራሁት ማለት ነው። አሁን እሙ በውስጥ ሲላክልኝ እስኪ ሀሳብ ልስጥበት ብዬ ነው የመጣሁት ማለት ነው። ለነገሩ ብዙም ሀሳብም ለመስጠት አልፈለኩኝም። የእውነት በጣም አሞኛል ማለት ነው። ስደት ላይ ያላችሁ እህቶቼ ወንድሞቼ ራሳችሁ ጠብቁ። ወላሂ እኛ በስራ እንጎዳና ትንሽ እንኳ የሆነ ነገር ሲያመን በቃ ውስጣችን ስለደከመ ይመስለኛል ቶሎ የምንወድቀው ማለት ነው። እና ሁላችሁንም አላህ ይጠብቃችሁ። እንግዲህ እኔንም አላህ አፊያ እንዲያደርገኝ ዱአ አድርጉልኝ። የእውነት በጣም አሞኛል ማለት ነው። እናንተ እኔ ጉንፋን ይሁን ምን ይሁን ብቻ አላቅም። ደግሞ አፒታይት የሚዘጋ የእውነት ዛሬ እንግዲህ 4ኛ ቀን 5ኛ ቀን ምግብ ከበላው ማለት ነው። ወላሂ ነው የምላችሁ ውሃ ብቻ ነው የምጠጣው ማለት ነው። እና ዱአ አድርጉልኝ፣ በዱአችሁ አትርሱኝ። እና በተረፈ ወዳችኋለሁ ባይ